ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ሲኦሲ ጥያቄ ላይ ከሚመጡ ፓርቶች መካከል አንዱ ዴሞንስትሬሽን ወይም ደግሞ በተግባር የሚሰሩ ጥያቄዎች ያሉበት ፓርት ነው። ፕራክቲካል ኤግዛም ማለት ነው። ከእነሱ መካከል ደግሞ አንዱ አሲስት ኤክስቴምፖራንስ ፕሪፓሬሽን ነው ማለት ነው። ስለዚህ ዛሬ አሲስት ኤክስቴምፖራንስ ፕሪፓሬሽን እናያለን ማለት ነው። ይሄንን ፕሮጀክት ከቨር ለማድረግ እንሞክራለን። ፕሮጀክቱ በዋናነት ፕሪፓሬሽን ኦፍ አዮዲን ቲንክቸር ነው ማለት ነው። ስለዚህ የተለያዩ ፎርሙላዎችን ተጠቅመን የተለያዩ ፕሮሲጀሮችን ተጠቅመን አዮዲን ቲንክቸር ለማዘጋጀት እንሞክራለን ማለት ነው። ስለዚህ የተለያዩ ታስኮችም አሉ ላይክ ፕሮሲጀሮቹ፣ ኮምፓውንዲንጉ፣ ፊሊንጉ፣ ዶክመንቴሽኑ ወይ ደግሞ እነዚህ ስቴፖቹን የተለያዩ ታስኮቹን እናያለን ማለት ነው። ሌትስ ጌት ስታርትድ። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ጀምሩ። ሌትስ ዳይቭ። ስለዚህ አዮዲን ቲንክቸር ነው ዛሬ ማለት ነው። እዚህ ጋር የተሰጡን የአዮዲን ቲንክቸር ኢንግራዲየንቶች አሉ። እዚህ ጋር የማስተር ፎርሙላ አለ። እዚህ ጋር ታስኮች አሉ ማለት ነው። የተጠየቅናቸው ታስኮች አሉ። ስለዚህ ከዛ በፊት የተሰጡት ኢንግራዲየንቶች አዮዲን አለን፣ ፖታሽየም አዮዳይድ አለ፣ ፒውሪፋይድ ዋተር ኤንድ አልኮል 90% ስትሬንግዝ ያለው አልኮል ማለት ነው። እዚህ ጋር ማስተር ፎርሙላችን ላይ 25 ግራም አዮዲን አለን፣ 25 ግራም ፖታሽየም አዮዳይድ አለን፣ ፒውሪፋይድ ዋተር 25 ግራም አለን ኤንድ አልኮል 90%ቱ 1000 ኤምኤል አለ ማለት ነው። እዚህ ጋር ስናየው የምንሰራው ነገር ምንድን ነው? ፋይናሊ አዮዲን ቲንክቸር 250 ኤምኤል አዮዲን ቲንክቸር ነው ማለት ነው የምናዘጋጀው። ኢታኖል የምንጠቀመው 90% ነው እዚህ ጋር እንደምናየው ማለት ነው። ስለዚህ ፈርስት ታስክ ምን ይሆናል ማለት ነው? የእያንዳንዱን ኢንግራዲየንቶች ወይም ደግሞ እዚህ ጋር የተሰጠናቸውን ኢንግራዲየንቶች ዌይታቸውን ሜጀር እና ካልኩሌት ማድረግ ነው ማለት ነው። ስለዚህ የመጀመሪያውን ታስክ እንጀምራለን ማለት ነው። ታስክ ዋን ስንሰራ እዚህ ጋር እንደምታዩት ዌይት ኦር ሜጀር ኦፍ ኢች ኢንግራዲየንት ነው። መጀመሪያ ምንድነው የምናደርገው? ከማስተር ፎርሙላችን የምንፈልገውን ወይም ደግሞ ዲዛይርድ ኳንቲቲውን እንቀይራለን ማለት ነው። ወይም ደግሞ ኮንቨርሽን ፋክተር በመጠቀም ሪዲዩስ እናደርጋለን ማለት ነው። ስለዚህ ያው እዚህ ጋር እንደምናየው የተሰጠን ሴንድ የሚለው ፋይናሊ የምናዘጋጀው ኳንቲቲ 250 ኤምኤል ነው። እዚህ ጋር እንዳየ ነው ማለት ነው። 250 ኤምኤል አዮዲን ቲንክቸር እንደሚለው ማለት ነው። ኳንቲቲ ኢን ማስተር ፎርሙላ ደግሞ 1000 ኤምኤል ነው ማለት ነው። ስለዚህ ዲስ 1000 ኤምኤልን ዲስ ማስተር ፎርሙላ ሪዲዩስ እናደርጋለን ማለት ነው። ሪዲዩስ ስናደርግ ያው ዲዛይርዱ ወይም ደግሞ ሴንድ ኦቨር ቶታል ነው የምናደርገው ማለት ነው። የተሰጠን እዚህ ጋር ቶታሉ 1000 ኤምኤል ነው ኤንድ ሴንዱ ደግሞ 250 ኤምኤል ነው ማለት ነው። ሴንድ ኦቨር ቶታል ስናደርገው 25 ሲካፈል 1000 0.25 እናገኛለን ማለት ነው። ስለዚህ እቺ ኮንቨርዥን ፋክተራችን ናት። which means እያንዳንዱን ኢንግራዲየንት በዚች እያባዛን የሚያስፈልገን አማውንት እናገኛለን ማለት ነው። ስለዚህ እዚህ ጋር እንደምናየው የተሰጡን ኢንግራዲየንቶች አማውንታቸው አዮዲን 25 ግራም ነው። ስለዚህ በኮንቨርዥን ፋክተር ታይምስ 25 ስናደርገው 0.25 ስናደርገው 6.25 እናገኛለን። ይሄኛውን በተመሳሳይ እናገኛለን። ሁሉም አጋጣሚ እነዚህ በሙሉ አንድ አይነት ስለሆኑ እዚህ ጋር የምናገኛቸው ውጤቶች አንድ አይነት ናቸው ማለት ነው። እዚህ ጋር ግን የፒውሪፋይድ ዋተር 6.25 ኤምኤል አድርገን ማስቀመጥ እንችላለን ማለት ነው። ቢኮዝ እዚህ ጋር ያለው በግራም ነው። ደንሲቲው 1 ግራም እና 1 ኤምኤል እኩል ስለሆነ ዋተር ላይ ስለዚህ 6.25 ግራምን ወደ 6.25 ኤምኤል ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር እናስቀምጣለን ማለት ነው። ሌላው ኢታኖል ነው። ኢታኖል 90% 1000 ኤምኤል ነው ያለን። ስለዚህ ይሄንንም እንቀይራለን ማለት ነው። በዚህ ስናባዛው ስንት እናገኛለን? ፋይናሊ ሴንድ ያለውን 250 ኤምኤል እናገኛለን ማለት ነው። ስለዚህ እዚህ ጋር ያሉንም ወርኪንግ ፎርሙላዎች ናቸው። እዚህ ጋር ያሉትን ተጠቅመን
አዮዲን ቲንክቸራችንን እናዘጋጃለን ማለት ነው። ስለዚህ እነዚህን ፎርሙላዎች ተጠቅመን ማዘጋጀት እንችላለን። ነገር ግን ምንድነው ምናልባት የምንጠቀመው 90% ኢታኖል ነው እዚህ ጋር እንደምናየው ማለት ነው። ነገር ግን ብዙ ጊዜ ስቶካችን ላይ ልናገኘው የምንችለው ለምሳሌ 96% አልኮል ቢሆን ስትሪንግዙ፣ እኛ ደግሞ ተጠቀሙ የተባልነው 90% ከሆነ ስትሪንግዙን ቫሪ ያደርግብናል። ስለዚህ ማች ማድረግ አለብን ማለት ነው። ሶ ምንድነው የምናደርገው እንደዚህ ቢፈጠርስ ነው። ሶ እንደዚህ ቢፈጠር ምንድነው የምናደርገው ማለት ነው። የምንጠቀመው ሌላ ስቴፕ ይኖራል ማለት ነው። እሱ ምንድነው ኮንሰንትሬሽን፣ መጀመሪያ የተሰጠን ኮንሰንትሬሽን አለ፣ መጀመሪያ የተሰጠን ቮሊዩም አለ። ኮንሰንትሬሽን አሁንም ስቶካችን ላይ ያለው አለ ኤንድ ስቶካችን ላይ ያለ ቮሊዩምን ነው የምናውቀው ማለት ነው። ወይም ደግሞ የምንሰራው ቮሊዩሙን ነው። ምን ለማለት ፈልጌ ነው፣ ቮሊዩም 1 አለ፣ ኮንሰንትሬሽን 1 አለ፣ ቮሊዩም 2 አለ፣ ኮንሰንትሬሽን 2 አለ ማለት ነው። ሶ እዚህ ጋር ኮንሰንትሬሽን 1 እጃችን ላይ ያለውን እናውቃለን። ኦሬዲ ስንት ፐርሰንት ነው? 96% ነው። ቮሊዩም 2 ምን ያክል እንደምንወስድ አናውቅም። እኛ የምንፈልገው ደግሞ እዚህ ጋር ባለ 90%ን ቮሊዩም 1 ስንት ነው የምንፈልገው? 250 ኤምኤል ማለት ነው። ሶ እዚህ ጋር እንዳየ ነው ባለ 90% አልኮል 250 ኤምኤል ያስፈልገናል። ስለዚህ ቮሊዩም 1አችን ስንት ይሆናል ማለት ነው? 250 ኤምኤል ይሆናል ማለት ነው። ኮንሰንትሬሽን 2አችን ወይም ኮንሰንትሬሽን 1 ሶ እዚህ ጋር ሶሪ ቮሊዩም 1 ነው የምትሆነው። እዚህ ጋር ኮንሰንትሬሽን 2 ነው የምትሆነው ማለት ነው። ኮንሰንትሬሽን 2 ነው የምትሆነው። እዚህ ጋርም ቮሊዩም 2 ነው የምትሆነው። ስለዚህ ኮንሰንትሬሽን ቷችን ስንት ነው ማለት ነው? እዚህ ጋር 90% ማለት ነው። ስለዚህ ጋር ይሄን ተጠቅመን ምን እናደርጋለን ማለት ነው? ምን ያክል አማውንት ኦፍ ባለ 96% አልኮል ያስፈልገናል የሚለውን ለማግኘት ነው። ስለዚህ ፎርሙላ የምንጠቀመው ይሄን ፎርሙላ ነው። C1 V1 እኩል ነው C2 V2 በሚናደርግ ሰዓት እዚህ ጋር ያለውን ቦታቸውን ስናስገባቸው C1 ስንት ነው? 96% ሲባዛ V1 ስንት ነው? አልታወቀም። ኤክስ እኩል ነው C2 90% ኤንድ V2 250 ኤምኤል ታይምስ 250 ኤምኤል ማለት ነው። ስለዚህ የምንፈልገው ማንን ነው? እችን ኤክስ ነች። ኤክስ ደግሞ ማነች? ቪዋን ነች። ምን ያክል ቮሊዩም መጠቀም እንዳለብን ማለት ነው። እዚህ ጋር ቪዋን ነች ማለት ነው። ስለዚህ ኦቨር 96 እናደርጋለን ማለት ነው። ሶ ይሄንን ወደ ቁጥር ስንቀይረው 90% ማለት 0.9 ማለት ነው። 96% ማለት 0.96 ማለት ነው። ስለዚህ ቮሊዩም 1 እኩል ነው 0.9 ታይምስ 250 ኤምኤል ኦቨር 0.96። ይሄንን ስናደርገው ፋይናሊ የምናገኘው ስንት ይሆናል ማለት ነው? እዚህ ጋር ያለውን አማውንት እናገኛለን ማለት ነው። 234.4 ኤምኤል እናገኛለን ማለት ነው። ስለዚህ ይሄ ኤምኤል አሁን የትኛው ነው ማለት ነው? ከ96% እጃችን ላይ ያለው ወይም ደግሞ ስቶካችን ላይ ያለው አልኮል ስትሪንግ 96 ቢሆንና እኛ ደግሞ የተጠየቅነው ባለ 90% ከሆነ መጠቀም ያለብን ኢንግሬዲየንት ይሄኛውን ለመቀየር ነው የምንጠቀመው ይሄንን ማለት ነው። ስለዚህ 234.4 ኤምኤል ባለ 96% ማለት ነው። 96%። ስለዚህ ምንድነው ማድረግ ያለብን? እኛ የምንፈልገው ስንት ነው? ሶሪ ባለ 90%ን አገኘ ነው። ባለ 90% ቢኮዝ እዚህ ጋር ያለችዋ የቪቱ 250 ኤምኤል ስለዚህ እኛ ደግሞ የምንፈልገው ቪዋንን ስለሆነ ማለት ነው። ቪዋንን ስለሆነ ሶ 250 ኤምኤል እንዴት እናደርገዋለን ካልን
እዚህ ጋር 234 ነው የቀረው። ስንት ዋተር ነው ማለት አማውንት ኦፍ ዋተር 250 ለመሙላት 15.6 ኤምኤል አካባቢ ዋተር እንጨምርና አጠቃላይ ባለ 250 ኤምኤል 90% አልኮል ያለው እናገኛለን ማለት ነው። ስለዚህ ቀጥታ አሁን ወደ ፎርሙላችን አፕላይ እናደርጋለን ማለት ነው። ሶ ወደ መጀመሪያው እንመለስና ይሄንን ካገኘን በኋላ እዚህ ጋር ኢታኖል 90% ተጠቀሙ ያለ እጃችን ላይ 96% ከሆነ ያለው በቅድሞ አማውንት ባለ ኢታኖል 96%ቱን ስንት አግኝተናል? 234.4 ኤምኤል አግኝተናል። የቀረውን ውሃ እንሞላበታለን። ስለዚህ ስንት አገኘን ማለት ነው? 15 ሲደመር 15.6 ኤምኤል ኦፍ ዋተር ስንጨምርበት አጠቃላይ 250 ኤምኤል ኦፍ ኢታኖል ባለ ስንት ፐርሰንት ማለት ነው? ባለ 90% አገኘን ማለት ነው። ስለዚህ ይሄን ተጠቅመን አሁን ቀጥታ ፕሮሲጀራችን ምንድነው የሚሆነው ማለት ነው? ቀላል ነው። እነዚህን ካገኘን በኋላ እና ሪዲዩስ ፎርሙላዎችን ካገኘን በኋላ አለቀ፣ ስራው አልቋል። ምንድነው የምናደርገው ማለት ነው? መጀመሪያ ፕሮሲጀሩ የሚሆነው እዚህ ጋር ያለውን ፖታሺየም አዮዳይድ ፒውሪፋይድ ዋተር ጋር እንቀላቅለውና ሚክስ እናደርገዋለን ማለት ነው። ከዛ ፖታሺየም አዮዳይዱና ፒውሪፋይድ ዋተሩ ከተቀላቀሉልን በኋላ ወይም ደግሞ 6.25 ግራም ኦፍ ፖታሺየም አዮዳይድ ወደ 6.25 ኤምኤል ኦፍ ዋተር እንጨምረዋለን። ከማሟነው በኋላ ሚክስ ካደረግን በኋላ ማን እንጨምራለን ማለት ነው? 6.25 ግራም ኦፍ አዮድን ወደ ተቀላቀለው የዋተር እና የፖታሺየም አዮዳይድ ውህድ ላይ ይሄኛውን አማውንት ኦፍ ግራም ኦፍ አዮድን እንጨምራለን። ከዛ በኋላ የቀረውን ምን እንሞላለን ማለት ነው? ኢታኖል 90%ቱን እንሞላለን ማለት ነው። ስለዚህ ፋይናሊ አገኘን ማለት ነው። አማውንት ኦፍ ተጠየቅነውን አዮዲን ቴምፕቸር ማለት ነው። ስለዚህ ስቴፖቹ ከዚህ በኋላ ያሉት ቀላል ናቸው ማለት ነው። ሶ ፋይናሊ የምንፈልገውን አማውንት ኦፍ ሶሉሽን አግኝተናል አዮዲን ቴምፕቸር። ስለዚህ ቀጣይ ደግሞ ስለ አዮዲን ቴምፕቸር ስቶሬጅ ስናወራ store in cool and well ventilated room and away from flames. Solution should be stored in proper container to avoid evaporation of alcohol. alcohol ስላለው የሚታነው ስላለው ኢቫፖር እንዳይሆን ክሎዝ ማድረግ አለብን ነው። ሴፍቲ ኤንድ ፕሪኮሽናችን ምን ይመስላል ነው? ለአዮዲን ቴምፕቸር ተናገሩ ብንባል ሴፍቲ ኤንድ ፕሪኮሽኑ አልኮል ቮላታይል ስለሆነ ፍላሜብል ወይም የሚቀጣጠል ቦታ አካባቢ መሆን የለበትም። ቦትል ዊዝ አልኮል ኮንቴኒንግ ሶሉሽን መስት ቢ ክሊርሊ ላበልድ ቱ አቮይድ ዜር አክሲደንታል ዩዝ። አልኮል እንዳለው መጠቀስ አለበት ማለት ነው። ሶ ሌላው እዚህ ጋር ምን አለ ማለት ነው? ሲንስ አልኮል ኢዝ ፍላሜብል ሊሚት ኢትስ ዩዝ አስ ሰርፌስ ዲስኢንፌክታንት ቱ ስሞል ሰርፌስ ኤሪያ ኤንድ ዩዝ ኢት ኢን ዌል ቬንቲሌትድ ስፔስ ኦንሊ መጠቀም እንዳለብን ኤንድ ፕሮሎንግድ ኤንድ ሪፒትድ ዩዝ ኦፍ አልኮል እንደ ዲስኢንፌክታንትን ከተጠቀም ነው ዲስከለሬሽን፣ ስዌሊንግ እና ሃርደኒንግ ኦር ክራኪንግ ኦፍ ረበር ኤንድ ሰርቴን ፕላስቲክስ ሊያመጣ እንደሚችል እናስቀምጣለን ማለት ነው። ስለዚህ የመጀመሪያ ታስካችን ይሄን ይመስላል ማለት ነው። ሶ ታስኳናችን በዚህ መልክ አጠናቀቅን ማለት ነው ታስኳንን። ስለዚህ ሰመራይዝ ለማድረግ ያክል ታስኳንን ሲምፕሊፋይ ለማድረግ ያክል ምንድነው ማለት ነው እኛ ኮንሲደር አድርገን የምንይዘው ወይም ማወቅ ያለብን ጠቅለል ስናደርገው ኢን ሾርት እዚህ ጋር የተሰጡት አማውንት ኦፍ ኢንግሬዲየንቶች አሉ። እነሱን ሪዲዩስ እናደርጋለን። ሪዲዩስ ስናደርግ ደግሞ ምን አድርገን ነው ማለት ነው? ማስተር ፎርሙላችን አለ ወይም ቶታል አለን የተሰጠን እዚህ ጋር ኤንድ ሴንድ የተባለው አለ ወይም ደግሞ ፋይናል አውትፑት አለ ማለት ነው። ስለዚህ ሪዲዩስ ፋክተሯን ለማግኘት ወይም ደግሞ ኮንቨርዥን ፋክተሯን ለማግኘት ሴንድ ኦቨር ቶታል እናደርጋለን። እዚህ ጋር ባለው መሰረት እችን ኮሬክሽን ፋክተር መጀመሪያ ካገኘን በኋላ እያንዳንዱን ኢንግሬዲየንት በዚች እናባዘዋለን ማለት ነው። ስለዚህ የምናገኘው አማውንት ወርኪንግ ፎርሙላችን አማውንታችን ወይም ኢንግሬዲየንታችን ይሆናል ማለት ነው እዚህ ጋር። ስለዚህ ልክ እንደዚህ እያንዳንዱን አባዛን እዚህ ጋር ያገኘን ማለት ነው። ሶ ፈርዘር ቅድም የሰራነው ካልኩሌሽን ተጠቀሙ የተባልነው 90% ሆኖብን ግን እጃችን ላይ ያለው 96% ከሆነ ነው C1 V1 እኩል ነው C2 V2 በሚለው ፎርሙላ ያኛውን ቮሊዩም ማግኘት የሚጠበቅብን ማለት ነው። ነገር ግን እጃችን ላይ ያለው ባለ 90% ከሆነ
ፈርዘር መሄድ አይጠበቅብንም ወይም ሌላ ካልኩሌሽን አይጠበቅብንም። ምንድነው የምናደርገው ማለት ነው? ሪዲዩስ ካደረግን በኋላ እነዚህን ካገኘን በኋላ 6.25 ግራም ኦፍ ፖታሽየም አዮዳይድን እዚህ ዋተር ላይ መጨመር፣ ሚክስ ካረግን በኋላ ቀጣይ 6.25 ግራም ኦፍ አዮዲን መጨመር፣ ከዛ የቀረውን 250 እስከሚሞላልን ድረስ እዚህ ጋር ያለውን ኢታኖል መጨመር ነው። የምንጠቀመውም እጃችን ላይ ያለውም ሴም ስትሬንግዝ ከሆነ ማለት ነው። ነገር ግን ሌላ ስትሬንግዝ ከሆነ ያን ስትሬንግዝ C1V1 እኩል ነው C2V2 በሚለው ፎርሙላ ኮንቨርት ማድረግ አለብን። ወይም ደግሞ እዚህ ጋር የሰራነው አይነት ሂደት የሚያስፈልገን ማለት ነው። እዚህ ጋር የሰራነው አይነት ፎርሙላ የሚያስፈልገን ኮንሰንትሬሽናችን ከተለያየ ነው። ለምሳሌ እዚህ ጋር አሁን እንዳልነው ስቶካችን ላይ የተሰጠን ስቶክ ሶሉሽኑ ባለ 96% ስለሆነብን ነው ማለት ነው። ስለዚህ እኩል ከሆነ እንደግን ወይም ተመሳሳይ ኮንሰንትሬሽን ከሆነ ግን ሌላ መስራት አይጠበቅብንም። ኦንሊ እዚች ጋር መጨረስ እንችላለን ማለት ነው። እዚህ ባለችው ፕሮሲጀሯን በዚህ መሰረት ሄደን እንጨርሳለን ማለት ነው። ስለዚህ ታስክ ዋናችን ይሄን ይመስላል። ታስክቱ አፕሮፕሪየት ኢኩፕመንቶችን ለኮምፓውንድ እየተጠቀምናቸው ምንድናቸው ተብለን ልንጠየቅ እንችላለን። ፕሮሲጀሩን ልንጠየቅ እንችላለን እና ሌብሊንጉ እና ኮምፓውንድ ፕሮዳክቱን ልንጠይቅ እንችላለን ማለት ነው። ሶ እሱን እንቀጥላለን ማለት ነው። ስለዚህ ታስክቱ ምን ይሆናል ማለት ነው? አፕሮፕሪየት ኢኩፕመንት የተጠቀምናቸውን መዘርዘር ነው ማለት ነው። ለምሳሌ ለሜዥር ለማድረግ ቢም ባላንስ ወይ ዲጂታል ባላንስ ተጠቅመናል። እነ ዋች ግላስ፣ ስፑን እና ስፓቹላ፣ አምበር ከለር ሜዲሲናል ቦትል ተጠቅመናል። ግላስ ኤንድ ሞርታል፣ ግራስ ሞርታል ኤንድ ፔስትል ባለ ግላሱን ማለት ነው። ምክንያቱም ስቴን ስለሚያደርግ ሜጀሪንግ ሲሊንደር እና ድሮፐር ተጠቅመናል ብለን እነዚህ ነገሮች መጥቀስ እንችላለን፣ መዘርዘር እንችላለን ማለት ነው። ሶ ታስክቷችን ይሄን ይመስላል ማለት ነው። የኢንግራዲያንቶቹ ሮልም ልንጠየቅ እንችላለን። እያንዳንዱ ኢንግራዲያንት ምንድን ነው ጥቅሙ፣ ሮሉ ምንድን ነው የሚለውም ልንጠየቅ እንችላለን። ስለዚህ እሱን ደግሞ ምንድን ነው መልሳችን ማለት ነው። ለምሳሌ አዮድን አስ አክቲቭ ኢንግራዲያንት ነው የምንጠቀመው ማለት ነው። እንደ አንቲሴፕቲክ እና ዲስኢንፌክታንት የምንጠቀምበት አዮዲን ነው። ፖታሽየም አዮዳይድ ለምን አስፈለገ? ኢናን ዘ ሶሊቢሊቲ ኦፍ አዮዲን፣ አዮዲንን ብቻውን ዋተር ውስጥ ብንጨምረው ሶሊቢሊቲው ያን ያክል ስላልሆነ ሶሊቢሊቲውን ኢንሃንስ ለማድረግ ወይም ደግሞ ሶሊቢሊቲውን ለመጨመር ፖታሽየም አዮዳይድ ተጠቀምን እንላለን ማለት ነው። ዋተር ለምን ተጠቀም ነው? አስ ኤ ኬሪየር ወይም ሶልቨንት ተጠቀም ነው፣ እንደ አሟሚ ማለት ነው። ኢታኖል 90% የተጠቀም ነው። በተመሳሳይ እዚህ ጋር እንደ ቬሂክል ነው ማለት ነው። ፊል አፕ ለማድረግ ተጠቅመነዋል ብለን መናገር እንችላለን ማለት ነው። ታስክ ስሪያችን ደግሞ ፕሮሲጀሩ ነው። ቅድም እንዳልኳችሁ እዚህ ጋር ያሉትን ፕሮሲጀሮች መጥቀስ ትችላላችሁ ማለት ነው። እዚህ ጋር እያንዳንዱ ፕሮሲጀሮች እነዚህን መጥቀስ ማለት ነው። በአጭሩ ግን ፕሪፓሬሽኑን ለማድረግ ያልኳችሁ ናቸው እንትኖቹ ማለት ነው። ያ ማለት መጀመሪያ ወደ ዋተሩ የሚገባው ፖታሽየም አዮዳይድ እንደሆነ እሱ ሶሊቢሊቲውን ከጨረሰ በኋላ አዮዲን እንደምንጨምርና የቀረውን አማውንት ኢታኖል እንደምንጨምር ማለት ነው። ሶ ይሄን ይመስላል ማለት ነው ታስክ ስሪ። ላስት ታስክ አክሽን ኤንድ ዩዝ ምንድነው ሊሆን ይችላል። ሶሪ ታስክ ስሪ ላይ አድናርግ እስኪ የተወሰነ ስራው ምንድነው የሚለው እንደ አንቲሴፕቲክ እና እንደ ዲስኢንፌክታንት እንጠቀመው እንችላለን። ፎር ማይነር ከትስ ውንድ ኤንድ አብራሽን ብለን መናገር እንችላለን ማለት ነው። የአዮዲን ቲንክቸር አክሽኑ ማለት ነው፣ ወይም የኮምፓውንድ ያደረግነው ፕሮዳክት ስራው ማለት ነው። ዳይሬክሽን ፎር ዩዙ አፕላይ ቱ አፌክትድ ፓርትስ ዊዝ ከተን ውል ኦር ስሞል ብሩሽ በእነዚህ መጠቀም እንችላለን ብለን እንዴት ነው የምንጠቀምበት የሚለውን ከተጠየቅን፣ ሌሎቹ አውግዚላሪ ሌቭልስ ለምሳሌ ፎር ኤክስተርናል ዩዝ ኦንሊ ዱ ኖት ከቨር ኤንድ ዩዝ አን ኦፕን ቢስ ምናምን የሚሉ ሌብሎችን ልንጨምር እንችላለን። ፕሮቴክት ፍሮም ላይት እና ኪፕ አውት ኦፍ ሪች ኦፍ ችልድረን እንደ ኦግዚላሪ ሌቭል ልንጠቀም እንችላለን ማለት ነው ፕሮዳክታችን ላይ። ስቶሬጁ ስቶር ኢን ክሎዝድ ኮንቴነር ቱ ፕሮቴክት ፍሮም ሂት ኤንድ ላይት የሚለውን እንጠቅሳለን። ፕሪኩዌሽን ጥንቃቄ ምንድን ነው የሚያስፈልገው? ግላስ ዌር መለበስ እንዳለበት፣ ኬርፉሊ ስቴን ስለሚያደርግ ኬርፉሊ መያዝ እንዳለብን፣ ወይም አዮዲን ስቴን ያደርጋል ወይም ደግሞ ቀለሙ ያረፈበት ቦታ ሊቀር ስለሚችል ማለት ነው። ሌላው ስሞል አማውንት እየጨመርን ማሟሟት እንዳለብን እና ፒንች ዲሶልቭ ማድረግ እንዳለብን ኮምፕሌትሊ እንደ ፕሪኩዌሽን ልናስቀምጥ እንችላለን ማለት ነው። ፋይናሊ ታስክ ፎር የመጨረሻው ታስካችን ሌብሊንግ ነው። እስኪ ሌብሊንግ ላይ እንዴት ነው ሌብል የምናደርገው ይህን ፕሮዳክታችንን የሚለውን ስናይ እዚህ ጋር ሶ ሳምፕል ሌብል ፎር አዮዲን ቲንክቸር እንላለን። ቢፒ ወይም ብሪቲሽ ፋርማኮፒያ
አዮዲን ቲንክቸር ቢፒ የተጠቀምንበት ፋርማኮፒያ ማለት ነው 250 ml ነው። የተጠቀምናቸው ኢንግሪዲየንቶች እነዚህ እንደሆኑ ዩዙ አንቲሴፕቲክ ፎር ማይነር ከትስ እንደሆነ ዳይሬክሽን እዛ ጋር ቅድም የጠቀስነው ዳይሬክሽን እናስቀምጣለን። እዚህ ጋር እንደ ፕሪኩዌሽን ወይም ደግሞ እንደ ኦክሲላሪ ሌቭል እነዚህን እናስቀምጣለን ማለት ነው። ኤንድ ዴት ኦፍ ፕሪፓሬሽን ያዘጋጀንበትን ቀን እናስቀምጣለን። ቢዮንድ ዩዝ ዴቱ እስከዚህ ነው። ኤንድ ፕሌስ ኦፍ ፕሪፓሬሽኑ እናንተ ፕሪፔር ያደረጋችሁበት ቦታን እዚህ ቦታ ነው ብላችሁ ትጽፋላችሁ ማለት ነው። ስለዚህ ይሄ አዮዲን ቲንክቸርን የምናዘጋጅበት ፕሮሲጀር ይሆናል ማለት ነው። ስለዚህ ይሄን ይመስላል። አመሰግናለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ፣ ወይም ሌላ የሚሰራ ጥያቄ ካለም ድሮፕ ማድረግ ትችላላችሁ ኢን ኮሜንት ሴክሽን። ቴንክ ዩ ፎር ቱዴይ።